ሰበር ዜና ቀሲስ በላይ መኮንን በ5 ዓመት ጽኑ እስራት በ10 ሺህ ብር የገንዘብ መቀጮ መቀጣታቸው ተሰማ። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 3ኛ የሙስና ጉዳዮች ወንጀል ችሎት በእነ ቀሲስ በላይ መኮንን መዝገብ የቀረቡ የግራ ቀኝ ማስረጃዎችን መርምሮ በዛሬው የችሎት ቀጠሮ በጽኑ እስራት እንዲሁም በገንዘብ መቀጮ እንዲቀጡ ወስኗል። የፍትህ ሚኒስቴር የሙስና ጉዳዮች ዳይሬክቶሬት አቃቢ ህግ ተከሳሾች ቀሲስ በላይ መኮንን በግብርና ኢንቨስትመንት ላይ የተሰማሩ እያሱ እንዳለ፣ በኮሚሽን ስራ ላይ የተሰማራው በረከት ሙላቱና አለምገና ሳሙኤል የኒሞና ንግድ ስራ ኃላፊነቱ የተሟላ የግል ማህበር ስራ አስኪያጅ አበራ መርጋ በተባሉ ተከሳሾች ላይ ክስ አቅርቦባቸው ነበር። ተከሳሾቹ በአፍሪካ ህብረት ምንም አይነት የክፍያ ትዕዛዝ ባልተሰጠበት ሁኔታ ላይ ተከሳሾቹ በተለያየ መጠን ክፍያ እንዲፈጸምላቸው የሚል አጠቃላይ የ6 ሚሊዮን 50 ሺህ ዶላር ሐሰተኛ የክፍያ ሰነድን በአንደኛ ተከሳሽ አማካኝነት ለባንኩ ማቅረቡ ተጠቅሶ በሁሉም ተከሳሾች ላይ ከባድ የማታለል ሙስና ወንጀል ክስ ቀርቦ የነበረው ከአንደኛ እስከ 3ኛ ተራ ቁጥር የተጠቀሱ ተከሳሾች ብቻ ችሎት ቀርበው የክስ ዝርዝሩ እንዲደርሳቸው የተደረገ ሲሆን አራተኛና አምስተኛ ተከሳሾች በአድራሻቸው ባለመገኘታቸውና በተደጋጋሚ ቀጠሮ ባለመቅረባቸው ለጊዜው ክሳቸው እንዲቋረጥ ተደርጓል። ከአንደኛ እስከ 3ኛ ተራ ቁጥር የተከሰሱ ተከሳሾች ክሱ እንዲሻሻላቸው ያቀረቡት የመጀመሪያ ደረጃ ክስን መቃወሚያ ነጥቦችን ፍርድ ቤቱ መርምሮ ወደፊት በማስረጃ የሚያጣራ መሆኑን ገልጾ መቃወሚያቸውን አልተቀበለውም። ከዚህም በኋላ ተከሳሾቹ በክሱ ላይ የተጠቀሰውን የወንጀል ድርጊት አለመፈጸማቸውን ጠቅሰው የእምነት ክህደት ቃል መስጠታቸውን ተከትሎ አቃቢ ህግ አጠቃላይ 3 ምስክሮችን አቅርቦ ምስክርነታቸውን አሰምተውም ነበር። ፍርድ ቤቱ የምስክሮችን ቃል መርምሮ በክሱ ዝርዝር የተጠቀሰውን የወንጀል ድርጊት የመፈጸሙን በአቃቢ ህግ ማስረጃ በማስቀመጡ እና ማረጋገጡን ጠቅሶ በአንደኛ ክስ ብቻ እንዲከላከሉ በሙሉ ድምጽ ብይን ሰጥቶም ነበር። ሁለተኛውን ክስ በሚመለከት በሐሰተኛ ሰነድ የተፈጸመ ድርጊት መሆኑን በአንደኛው ክስ ላይ መገለጹን ተከትሎ በሰበር ሰሚ ችሎት ትርጉም የተሰጠባቸው በተደራቢነት የቀረቡና ተጠቃለው ሊያስቀጡ የሚያስችሉ ድንጋጌዎች መኖራቸውን ፍርድ ቤቱ አብራርቶ ሁለተኛውን ክስ ውድቅ በማድረግ በአንደኛው ክስ ብቻ በከባድ አታላይነትና ሙስና ወንጀል እንዲከላከሉ ብይን ሰጥቷል። ሆኖም ተከሳሾቹ እንዲከላከሉ በሰጠው ብይን የአቃቢ ህግ ማስረጃን በተገቢው ማስተባበል አለመቻላቸው ተጠቅሷል። በዚህም አንደኛ ተከሳሽ ቀሲስ በላይ መኮንን በሙሉ ድምጽ የጥፋተኝነት ፍርድ የተሰጠባቸው ሲሆን ሁለተኛና ሶስተኛ ተከሳሾች በአንድ ዳኛ የሐሳብ ልዩነት በአብላጫ ድምጽ ጥፋተኛ ተብለዋል። የሐሳብ ልዩነት የቀረቡት አንደኛው ዳኛ ሁለተኛና ሶስተኛ ተከሳሾችን በሚመለከት የባንክ ሂሳባቸውን በመግለጹ ብቻ የወንጀል ተግባሩ በስምምነት ተፈጽሟል ለማለት አያስችልም የሚል ሐሳብ ልዩነት እንዳላቸው ጠቅሰው ልዩነታቸውን አሳይቷል። ፍርድ ቤቱ የግራ ቀኝ የቅጣቱን አስተያየት መርምሮ አቃቢ ህግ ወንጀሉን የፈጸመው በትብብር መሆኑን ጠቅሶ ያቀረበውን ቅጣት ማክበጃ ይዟል። በዚህም አንደኛ ተከሳሽ ቀሲስ በላይ መኮንን ያቀረቡትን 4 የቅጣት ማቅለያ በማያያዝ በእርካን 21 መሰረት በ5 ዓመት ጽኑ እስራትና በ10 ሺህ ብር የገንዘብ መቀጮ እንዲቀጡም ወስኗል። ሁለተኛና ሶስተኛ ተከሳሾችን በሚመለከት ደግሞ እያንዳንዳቸው 4 የቅጣት ማቅለያ አስተያየት በመያዝ በእርካን 17 መሰረት በ3 ዓመት በ3 ወር ጽኑ እስራት እንዲሁም በ3 ሺህ ብር የገንዘብ መቀጮ እንዲቀጡ ወስኗል። በፍርድ ቤቱ በተከሳሾች ላይ የተወሰነው የጽኑ እስራት ውሳኔ አዲስ አበባ ማረሚያ ቤት እጃቸው ከተያዘ ጀምሮ ታሳቢ በማድረግ እንዲያስፈጽም ታዟል። ውድ ተመልካቾቻችን በዕለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና መረጃዎች እነዚህ ነበሩ። ከፕሮግራም ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታም